የዘንድሮ ዲቪ 2027 እንግዲህ አዲስ ነገር ይዞ ብቅ ብሏል። ለመሙላት ያሰባችሁ ካላችሁ እነዚህን ጠቃሚ 3 መረጃዎች ማወቅ መቻል አለባችሁ። ይህን ቪዲዮ ሁልጊዜ ዲቪ እየሞላ ነገር ግን ለማይደርሰው ጀለሳችሁ ላኩለት። ሶስተኛ ዲቪ 2027 መሞላት የሚጀምረው እንግዲህ ኦክቶበር 16 ወይም ከ2 ሳምንት በኋላ ኦልሞስት ይጀምራል። ሁለተኛ የዚህ ዓመት ዲቪ አሞላል እንግዲህ በፓስፖርት ስካን ነው የሚቻለው የሚሉ መረጃዎች እየወጡ ይገኛሉ። ነገር ግን ፕሮፖዝድ ነው እንጂ የተወሰነ ነገር አይደለም። እንደባለፈው ዓመት በፓስፖርት ነው የሚቻለው ብለው መጨረሻ ላይ በመታወቂያ የሚቻልበትን ሚንስ ሊኖር ስለሚችል ተስፋ አትቁረጡ። ቪዲዮ ከተመቻችሁና እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ፎሎ በማድረግ ቤተሰብ መሆናችሁን አትርሱ። ስለ ዲቪ አሞላልና ሐሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። ጥያቄዎች ካሏችሁ የምንመልስ ይሆናል። በአንደኛ ደረጃ የዘንድሮ ዲቪ 2027 የሚሞላው እንግዲህ በክፍያ እንደሆነ ራሳቸው አስታውቀዋል። ውሳኔም ወስነውበታል። ምንም የሚቀየር ነገር እንደሌለም ተናግረዋል ማለት ነው። ክፍያውም $1 ነው። ይህ ክፍያ መኖሩ እንግዲህ በተለይ ለኛ ሀገር ትንሽ ያስቸግራል። ምክንያቱም ኢንተርናሽናል ባንኮች እንደሌሉ ይታወቃል። ስላሞላሉና ስለ ክፍያው የተለያዩ መረጃዎችን እያጣራው ወደ እናንተ የማደርስ ይሆናል። ቪዲዮውን ኮፒ ሊንክ ማድረግ እንዳትረሱ።